አጼ ንዋየ ክርስቶስ 28 ዓመት ከገዙ በኋላ በአገር ሁሉ በሽታ ገብቶ ብዙ ሕዝብ አለቀ። በመጨረሻም ራሳቸው ታመው ሞቱ። ዙፋናቸውም ልጃቸው ንዋየ ማርያም ስመ መንግስታቸው ውድም ፈሬ ንጉሠ ነገሥት ዘኢትዮጵያ ተብለው ነገሱ። ንዋየ ማርያም በነገሱ 10ኛ ዓመት በተቅማጥ በሽታ ታመው ስለሞቱ ወንድማቸው ዳዊት አጼ ይበቃል ተብለው በ1375 በአያታቸው በአጼ አምደ ጽዮን ዙፋን ላይ ተቀመጡ። ከይበቃል ይልቅ ዳዊት ተብለው ይጠሩ እንጂ ይበቃል እንዳይባሉ ብሎ የበቃ ባህታዊ ስለተናገረ አጼ ዳዊት በሉኝ ብለው አዋጅ አስነገሩ። እንደዚህም ሆነ። አጼ ዳዊት በነገሱ በ5ኛው ዓመት ላይ በኢትዮጵያ ንጉሠ ነገሥትና በግብጽ ሱልጣኖች መካከል ለልጅ ልጅ የሚተላለፍ የወዳጅነት ውል ተዋዋሉ። በኢትዮጵያ በኩል አፈሊቃውንት አባ ማመር፣ በእስክንድሪያ በኩል አባ ቄርሎስ ሆነው አክሱም ላይ ተዋዋሉ። ሁሉም ንግድና ወዳጅነታቸው እንዲቀጥል፣ በኢትዮጵያ የሚኖሩ ሙስሊሞች እንዳይጉላሉ፣ በግብጽም የሚኖሩ ጳጳሳትና ክርስቲያኖች እንዳይታሰሩ፣ በኢትዮጵያ በኩል አስፈሪ የነበረው የጊዮን ውሃ ግድብ እንዳይጀመር፣ ግብጽም በየጊዜው ለኢትዮጵያ ጳጳስ እንድትልክ፣ ወደ ኢየሩሳሌም የሚሄዱ ኢትዮጵያውያን ችግር እንዳይደርስባቸው የሚሉ ሐሳቦች ያሉት ባለ 15 አንቀጽ ውል ነበር። በዚህም ጊዜ ወደ ኢየሩሳሌም የሄዱ የኢትዮጵያ መነኮሳት ለኔ ንግሥት ከተቀበረበት ያወጣችውን ጌታችን ኢየሱስ ክርስቶስ የተሰቀለበትን እንጨት ለኛ ይገባል ብለው አመልክተው ነበርና የግብጽ ከሊፋዎች ለኢትዮጵያኖች እንዲሰጥ አደረጉ። አጼ ዳዊትም የዞን ጥርስና ከወርቅ የተሰሩ ማሰሮዎችን የወርቅ አክሊል ላኩላቸው። የክርስቶስ አንድ እጅ ያረፈበት ግማደ መስቀል ለኢትዮጵያ ሲደርስ ሌላው ለእስክንድሪያና ለኢየሩሳሌም ገዳም ደርሷል። ከመስቀሉም ጋራ ቅዱስ ሉቃስ የሳላትን የእመቤታችን ስዕል ከልጇ ጋራ በክብርና በደስታ ይዘው በመንገድም ችግር ሳይደርስባቸው ወደ ኢትዮጵያ ይዘው መጡ። አጼ ዳዊትም መምጣታቸውን ሰምተው የዜራ ተባለ ቦታ ድረስ ሄደው ተቀበሏቸው። እዚያም መስከረም 16 ቀን 1380 ዓመተ ምህረት ተጉለት ገቡና በቤተ መንግሥት አጠገብ ቤተክርስቲያን አሰርተው ግማደ መስቀሉን በክብር አስቀመጡ። በዚያን ጊዜ መስቀሉን ከመስቀለኛ ቦታ አስቀምጡት የሚል ጽሑፍ በራእይ ታያቸው ይባላል። ነገር ግን መስቀለኛ ቦታ የተባለውን የሚያውቀው ስለጠፋ ለጊዜው በዛው እንዲቆይ ተደረገ። አጼ ዳዊት በ29ኛው ዘመነ መንግስታቸው ባዝራ ፈረስ ረግጣቸው ሞቱ። መስቀሉን መስቀለኛ ቦታ ባለማስቀመጣቸው ነው ተባለ። አስከሬናቸውም በደጋ ደሴት በክብር ተቀበረ። ከእርሳቸው ቀጥሎ ልጃቸው ቴዎድሮስ አጼ ቴዎድሮስ ተብሎ በዙፋኑ ተቀመጠ። አጼ ቴዎድሮስ በነገሰ ዘመን በአጼ ይኩኖ አምላክና በተክለ ሃይማኖት መካከል የተደረገውን የሲሶ መንግስት ቃል ኪዳን አፍርሶ የቤተ ክርስቲያኑን መተዳደሪያ ለሕዝቡ ማካፈል ጀመረ። የቤተ ክርስቲያኑን ንብረት ተዝረክርኮ ነበርና ካህናቱም ሕዝቡም ጥሩ አደረገ እያለ ያከብረውና ይወደው ነበር። ነገር ግን 4 ዓመት እንደገዛ ሞተና በተድባበ ማርያም ተቀበረ። ከሱ ቀጥሎ ወንድሙ ይስሐቅ አጼ ገብረ መስቀል ንጉሠ ነገሥት ዘኢትዮጵያ ተብሎ ነገሰ። በአጼ ዳዊት ዘመነ መንግስት ጊዜ የመጣውን ግማደ መስቀል መስቀለኛውን ቦታ አግኝተው በግሸን ደብር ያስቀመጡት አጼ ገብረ መስቀል ነበሩ። አጼ ዳዊት ከዚህ ዓለም በሞት የተለዩት ከዛሬ 611 ዓመት በፊት በዛሬው ዕለት ነበር። ጥቅምት 9 ቀን 1395 ዓመተ ምህረት። ስመ መንግስታቸውን ሱልጣን ሰገድ ንጉሠ ነገሥት ዘኢትዮጵያ ብለው በ1598 የነገሱት አጼ ሱስንዮስ ከተዋህዶዎች ይልቅ የካቶሊኮችን ቃል ስላመኑ በሌላ በኩልም ከካቶሊኮች አገሮች እርዳታ እንደሚያገኙ ተማምነው ራሳቸውንና ቤተሰባቸውን ወደ ካቶሊክ ሃይማኖት ለወጡ። ካህናቱንና ሕዝቡንም በግድ በካቶሊክ ቄሶች እንዲጠመቁ የካቶሊክ ሥርዓት ፈጽሞ እንዲከበር አወጁ። ነገር ግን በተዋህዶ ሃይማኖት የጸኑት ሊቃውንትና መነኮሳት ቀሳውስትና ካህናት ስለ ሃይማኖታችን እንሞታለን ብለው በአጼ ሱስንዮስ ላይ አመጹ። አጼ ሱስንዮስም ጦር ክተት ብለው አያሌ የተዋህዶ ሃይማኖት መሪዎችን አስገደሉ። በአጼ ሱስንዮስ 27 ዓመት የግዛት ዓመታት ብዙ የተዋህዶ ሃይማኖት መሪዎች ከነቤተሰባቸው ተሰደዋል፣ በየዋሻው ተደብቀው ኖረዋል።
ብዙዎች ተንገላተዋል ሞተዋል ይባላል። አጼ ሱስንዮስ በነገሱ በ27ኛው ዓመት ላይ ታመው አንደበታቸው ተዘጋ። በዚህ ጊዜ ብዙ የአውሮፓ ቄሶች ቢጠመቁ ሊድኑ ቀርቶ እጅግራቸው ሽባ ሆነ፣ ጆሮአቸው ተነቆረ። በዚህ ጊዜ ፋሲለደስ የሚባል ልጃቸው እግዚአብሔር ይህን መዓት ያመጣባቸው ሃይማኖታቸውን ቀይረው የራሳቸውን ሕዝብ ስለገደሉ ምላስ ስላስቆረጡ ይሆናል ብሎ በየገዳማቱ በየአድባራቱ ለሚገኙት መነኮሳትና ካህናት በጸሎታችሁ አባቴን አድኑልኝ እኔም ያላችሁትን ሁሉ አደርጋለሁ ብሎ ዕጣንና ስንዴ ላከ። የጉንዳ አምኔት የነበሩ አባ አምደ ሥላሴ በካቶሊክና በተዋህዶ መካከል በተደረገው ጦርነት ተሰደው በቋራ በረሃ ይኖሩ ነበርና ይህን የሱስንዮስን መታመምና የፋሲለደስን ጥያቄ ሲሰሙ አጼ ሱስንዮስ ወዳሉበት ወደ ደንቀዝ ሄዱ። አቤቶ ፋሲለደስም የአባ አምደ ሥላሴን መምጣት ሲሰማ ካሉበት ቤት ድረስ ሄዶ በክብር አነጋግሮ አባቱን በጸሎት ሱባኤ እግዚአብሔርን ለምነው ሊያድኑለት እሱም በተዋህዶ ሃይማኖት ተመልሶ የተሰደዱትን ካህናትና መነኮሳት ወደ የቤታቸው ሊመልስ ቃል ገብቶ ተለያዩ። አባ አምደ ሥላሴም ቀን በጸሎት ሌሊት በሰዓታት ከብዙ መነኮሳት ጋር ሱባኤ ገብተው ሲጨርሱ ሱስንዮስን አጥምቀው ሥጋው ደሙ ቢያቀምሷቸው የተዘጋ አንደበታቸው ተከፈተ፣ ጆሮአቸው ሰማ፣ እጅና እግራቸው ተንቀሳቀሰ። ከዚያም ልጃቸውን ፋሲለደስንና የሱስንዮስን መሳፍንቶች ሰብስበው ሃይማኖት ይመለስ ፋሲል ይንገስ ብላችሁ አዋጅ ንገሩ ብለው ተናገሩ። አጼ ሱስንዮስም ወደ ጉንድ ተክለ ሃይማኖት ወርደው ገብተው ቀሩና ይዘው ሳለ እግዚአብሔርን በበደልኩ ይቅር በለኝ ብለው በሶስተኛው ጉባኤ በነገሱ በ28 ዓመታቸው የታኅሳስ ተክለ ሃይማኖት ዕለት አረፉ። በዚሁ በታኅሳስ ወር 1626 ዓመተ ምህረት በኒው በአባ አምደ ሥላሴ እጅ ቅባ መንግሥት ሜሮን ተቀብቶ ስመ መንግሥቱን ዓለም ሰገድ ንጉሠ ነገሥት ዘኢትዮጵያ ተብሎ ልጃቸው ፋሲለደስ ነገሰ። አጼ ፋሲለደስ እንደነገሰ ተሰደው የነበሩት የተዋህዶ ሊቃውንትና መነኮሳት ወደ ቤታቸው ተመለሱ። የካቶሊክ መሪ የነበሩትን ፓትርያርክ ሜንዴዝ አልፎንሶን ሚስዮኖቹን ሁሉ ይዛችሁ ወደ ትግሬ ፍሬሞና ሂዱ አሏቸው። በአጼ አምደ ጽዮን ዘመነ መንግሥት ከሸዋ ወደ ደምቢያ ወደ ወገራና ወደ አንድ አቤት ታዘው በዚሁ ተደልድለው የተቀመጡ የጼዋ ጦር ወይም ሰራዊት ነበሩ። እነዚህም ዳሞት፣ ጎንደር፣ አይደር፣ ሰቀልት በሚል መጠሪያ የሚታወቁ ሰራዊቶች ናቸው። ዳሞት የተባለው በአንድ አቤት ጋይንት፣ ጎንደር የተባለው በወገራ፣ አይደር በኮስኬ፣ ሰቀልት በደምቢያና በባላገሩ ላይ ተደልድለው ሲኖሩ የተደለደሉበት ሀገር በስማቸው እስከዛሬ ይጠራል። አጼ ፋሲለደስ አጼ ሰርጸ ድንግል ለአይሁዶች ፈላሾች ርስት ብለው የሰጧቸው መሬት ወስደው ጎንደር የተባለው የጼዋ ሰራዊት የሰፈረበት ሰፈር ላይ ዋና ከተማቸውን ለመስራት 11000 አይሁዶች ሰብስበው ከሀገሬው ሕዝብ ጋር 41000 አናጢና ግንበኛ ሰብስበው ቤተመንግስታቸውንና 41 ቤተክርስቲያንን ማስገንባት ጀመሩ። ስራው በ10 ዓመቱ ከተፈጸመ በኋላ ቤተመንግስቱን በስማቸው ፋሲል ግንብ ባሉት ከተማውን ጎንደር ብለው ሰየሙ። የአጼ ፋሲል ዋና ከተማ ጎንደር በዳግማዊ አጼ ምኒልክ ወደ ሸዋ እስኪዛወር ድረስ ለረጅም ዓመታት የመንግስት መቀመጫ ሆኖ አገልግሏል። አጼ ፋሲለደስ ቤተመንግስታቸውንና ቤተክርስቲያኖችን አስገንብተው ከጨረሱ በኋላ የኢትዮጵያ ሕዝብ ከሀገር ሀገር ሲዘዋወር በተለይ በክረምት ወራት እንዳይቸገር በአንድ አበት፣ በአፈር ዋናት፣ በወንበርማ፣ በሱኪ የአባይን ድልድይ ከአራት መልካ ላይ አሰርተው ነበር። በጎንደር ያንገረብን፣ በፎገራ የረብን እንዲሁም የተከዜን ወንዝ ሌሎችንም ወንዞች ከ40 4 ከፍለው አናጺ የላኩ ድልድዮቹን አሰርተዋል። አጼ ፋሲል ከመንፈሳዊ ትምህርትና ከእጅ ሥራ ጋር ውሃ ዋና፣ ገና ጨዋታ ይወዱ ነበር። ከሁሉ ይበልጥ ግን አደን ይወዱ ነበር ይባላል። አጼ ፋሲለደስ በስዋኪን፣ በአዱሊስ፣ በዘይላ፣ በታጁራ፣ በመቃዲሾ፣ በበርበራ፣ በዛንዚባራ ከሚገኙ ሱልጣኖችና አሚሮች፣ ኢማሞችና ገራዶች የፍቅርና የሰላም ደብዳቤ ይደርሳቸው ነበር። እንዲሁም በክርስቲያኖች መንግስት ላይ ጠላት እያስነሳ ሲያስወጋ ከነበረው የአባቶቻቸው ጠላት የቱርክ መንግስት ጋር የጠበቀ ወዳጅነት ስላደረጉ ካለ አጼ ፋሲለደስ ፈቃድ ማንኛውም ሰውና የንግድ ዕቃ ወደ ኢትዮጵያ እንዳይገባ ብሎ በግዛቱ ለሚገኙ ሱልጣኖች ትእዛዝ አስተላልፎ እንደነበረ በውላቸው ላይ ተጽፎ ተገኝቷል። አጼ ፋሲለደስ
የካቶሊክ ሚስዮኖችን ከሀገር ስላባረሩ የስፓኝ የፖርቱጋልና የሮማ ሊቀ ጳጳሳት ተናደው የኢትዮጵያ መንግስትን ለማስጠፋት ይጻጻፉ ነበር። አቤቶ ዘማርያም የሚባል የተንቤን ገዢ ብዙ ካቶሊኮች ቤቱ ደብቆ ረዳት ወታደር ከአውሮፓ እንዲመጣለት ተጻጽፎ ነበርና ብዙ ሚስዮኖች በምጽዋ በኩል ለመግባት ሲሞክሩ የምጽዋው ቱርክ ፓሻ ሙስጠፋ አስሮ ከገደላቸው በኋላ ራሳቸውን ቆርጦ ለአጼ ፋሲል ላከላቸው ይባላል። አጼ ፋሲለደስ በግብጽ ለሚገኙ ሱልጣኖች ከእስክንድሪያ ጳጳስ እንዲልኩላቸው ስለጻፉ አባ ሚካኤል የሚባሉ ጳጳስ ተላከላቸው። ግብጾችም እስከ ካርቱም ድረስ እየመጡ ሀገር እየወረሩ አስቸግረው ነበርና በዚሁ ከቱርክ ጋር ባደረጉት ወዳጅነትና ውል ከሱዳን በረሃ በመለስ ገብተው ላይወሩ ካለሳቸው ፈቃድ የባዕድ ሰው ላያስገቡ የተጻፈው ውል ስላለ ከዳር እስከ ዳር ያለው ሕዝብ ለአጼ ፋሲለደስ ተገዛላቸው። በዚሁም በኑቢያ በሳዱንያ ላይ የሚቀመጠውን የኑርባትን ልጅ ዘጊዮርጊስን አንግሰው መቀመጫውን ከሱቲ ወደ ስናር አድርገው እስከ ላዕላይ ግብጽ ድረስ ገዝተዋል። አጼ ፋሲለደስ ስመ መንግስታቸው ዓለም ሰገድ ተብለው በነገሱ በ34 ዓመታቸው በተወለዱ በ62 ዓመታቸው ጥቅምት 10 ቀን 1660 ዓመተ ምህረት አረፉ። ታላቁ ልጃቸውን አቤቱ ዮሐንስ በዙፋናቸው እንዲቀመጥ ተናዘው ኖሮ አጼ ፋሲለደስ አርፈዋል። ልጃቸውን አቤቱ ኢያሱን ንጉሠ ነገሥት ዘኢትዮጵያ ስመ መንግስት አላፍ ሰገድ ብለን አንግሰናል። አሁንም የሞትነው እኛ ያለንም እኛ ጠላታችን ይዘን ወዳጃችን ደስ ይበለው ብለው በነጋሪት አዋጅ ያናገሩ። ከአዋጁ በኋላ ስለሞቱ ግልጽ ሐዘን ተደረገ። በታላቅ ሰልፍና ሥርዓት የአጼ ፋሲለደስ አስከሬን ከቤተ መንግሥቱ እስከ አዘዞ ተጉዞ ከአባታቸው መቃብር አጠገብ አቡነ ተክለ ሃይማኖት ቤተ ክርስቲያን በክብር ተቀበረ። ነገ ጥቅምት 10 2006 ከሞቱ 346 ዓመት የሚሆናቸው አጼ ፋሲል በዘመናቸው እንዲህ ተገጥሞላቸው ጎንደር ቢያጉረመርም ፋሲል ፈረስ ኑቢያና አውሳ ወርቁን ጫኑል ሳሩን ተጠየፈ የፋሲል ፈረሱ ክምር የሱዳን ወርቅ ገፈራው ነው።